ጊነስ ሚዲያ የተለያዩ አዝናኝ አስተማሪና አስደናቂ ቁም ነገሮችን ከዓለም ዙሪያ ይዘንላችሁ ስንቀርብ በደስታ ነው። ላይክ እና ሰብስክራይብ በማድረግ ድጋፋችሁ አይለየን። ጊነስ ሚዲያ የብዙዎች ምርጫ። ሰዎች በተለያየ ተፈጥሯዊም ሆነ ሰው ሰራሽ አደጋዎች አካላቸውን ብሎም ሕይወታቸውን ያጣሉ። ከወደ እንግሊዝ ያገኘነውን አስገራሚ ዜና ይዘንላችሁ መጥተናል። ተከታተሉን። ዛሬ የምናቀርብላችሁ ስለ 8ቱ የቢራ ሰማዕታት ነው። ነገሩን ስትሰሙ ግራ ሊያጋባችሁ ይችላል። እነዚህ 8ቱ የቢራ ሰማዕታት ራሳቸውን ያጡት በቢራ ምክንያት ነው። ከመጠን በላይ ጠጥተው መስሏችሁ ከሆነ ተሳስታችኋል። በቢራ ጎርፍ መጥለቅለቅ ምክንያት ሕይወታቸውን ያጡ ናቸው እንጂ። ታሪኩ እንዲህ ነው። ጊዜው ጥቅምት 14 1814 እንደ ኤውሮፓውያን አቆጣጠር ሲሆን በእንግሊዟ ለንደን ከተማ ውስጥ በቶትንሃም ፍርድ ቤት መንገድ በሚገኘው ሴንት ጊልስ በተባለ የድሃ ሰፈር ውስጥ የተፈጠረ ልዩ ክስተት ነው። እጅግ ግዙፉ ሜኡክስ የቢራ ካምፓኒ ለንደን ውስጥ ብዙ ሚሊየን ሊትር ቢራዎችን የሚያመርት በ1764 የተቋቋመ ጥንታዊና የመጀመሪያው የቢራ ፋብሪካ ነው። የቢራ ፋብሪካው በብረት ማሰሪያ የተጠናከረና ትልቅና ያረጁ የእንጨት ማብለያ ጋኖችን በመጠቀም አገልግሎት ይሰጥ ነበር። ነገር ግን የእንጨት ጋኖቹ በመዋቅር ረገድ ደካማና ያረጁ ነበሩ። በቂ የሆኑ ጥገናዎች የሚያስፈልጓቸው የነበሩ ቢሆኑም ያለምንም ጥገና ረጅም ጊዜ አገልግሎት ሲሰጡ ቆይተዋል። ታዲያ በአንድ ወቅት 135,000 ጋሎን ወይም 610,000 ሊትር በላይ ቢራ የያዘ ከእንጨት የተሰራ ቫልቭ ሲፈነዳ ግፊቱ በጣም ትልቅ ከመሆኑ የተነሳ በአቅራቢያው ያሉ ሌሎች ቫልቮች ላይ ጉዳት በማድረስና በርካታ ጋዞችን በመሰባበር ከ320,000 ጋሎን ወይም 1.4 ሚሊየን ሊትር በላይ የቢራ ማዕበል በአካባቢው ጎዳናዎች ላይ እንዲፈስ አድርጓል። በአቅራቢያው በሚገኘው ሴንት ጊልስ በተባለ በድሃና በተጨናነቀ ሰፈር ውስጥ የቢራ ማዕበል መንገዶችንና ምድር ቤቶችን አጥለቀለቀ፣ ህንፃዎችንም አወደመ። ይህም በዓለማችን ታይቶ የማይታወቅ የመጀመሪያው የኢንዱስትሪ አደጋ ነበር። ታዲያ በቢራ ጎርፍ መጥለቅለቅና በህንፃ መደርመስ ምክንያት የ8 ሰዎች ህይወት ተቀጠፈ። ብዙዎቹም ለአካል ጉዳት ተዳረጉ። ህይወት አድን ሰራተኞች ሰዎችን ለማትረፍ ብዙ ሞክረዋል። ነገር ግን ትርምስ ያለው ትዕይንት ነገሩን አስቸጋሪ አድርጎታል። አንዳንድ በህይወት የተረፉ ሰዎችም የቻሉትን ለማዳን ሲሞክሩ በቢራው ጎርፍ እንደተወሰዱ ተነግሯል። እነዚህ 8 ሰዎች የቢራ ሰማዕታት ተብለው በወርልድ ጊነስ ቡክ ኦፍ ሪከርድስ ላይ ሰፍረዋል። ታዲያ በዚህ የቢራ ጎርፍ አደጋ ወቅትም አንዳንድ አስገራሚ ሰዎች ቢራውን በቃ እየቀዱ ሲያጠራቅሙና ሌሎችም ለመጠጣት ሲሞክሩ ታይተዋል። ነገር ግን በቢራ መመረዝ ምክንያት የተጎዱ ሰዎችም አልጠፉም። ክስተቱ በአደጋ የተከሰተ ተብሎ ስለታሰበ የሜኡክስ ቢራ ፋብሪካ ባለቤት በህጋዊ ተጠያቂነት አልተጠየቁም። በዚያን ጊዜ እንደ ዛሬው ጥብቅ የጤናና የደህንነት ደንቦች አልነበሩም። የአደጋው መርማሪ ባደረገው ምርመራ ጎርፉ የእግዚአብሔር ቁጣ ነው ሲል ደምድሟል። ይህም ማለት እንደ አሳዛኝ ነገር ግን ሊገመት የማይችል ክስተት ተደርጎ በመወሰዱ ምክንያት የቢራ ፋብሪካው በህጋዊ መንገድ ተጠያቂ አልነበረም። ምንም አይነት ክስ በባለቤቱ ሰር ሄንሪ ሜኡክስ ወይም በኩባንያው ላይ አልቀረበም። ይህም ድርጊት ዛሬ በእኛ ዘመን የተከሰተ ቢሆን ኖሮ የኮርፖሬት ቸልተኝነትና የኢንዱስትሪ ደህንነትን የሚመለከቱ ዘመናዊ ህጎች ኩባንያውን ተጠያቂ ያደርጉት ነበር። የለንደኑ የቢራ ጎርፍ በታሪክ እንግዳ ከሆኑ አደጋዎች አንዱ ነው።